ምድራችን በሰዓታት ልዩነት ብቻ እጅን በአፍ ላይ የሚያስጭኑ ልብን ከሁለት የሚከፍሉ ከሰው ልጆች አእምሮ በላይ የሆኑ አወዛጋቢ ክስተቶችን ታስተናግዳለች። ምናልባት አስፈሪ ድርጊት ተፈጽሞ ምክንያትና መንስኤውን ሳታውቁት ቀርታችሁ እንቅልፍ ነስቷችሁ ያውቅ ይሆን? ሰላም ጤና ይስጥልኝ ክቡራን የቻናሌ ቤተሰቦች፣ ለዓለም ትንግርት ለሃያሉ ሀገር ለበርካታ ዓመታት ጥያቄ የፈጠረባትን የወንጀል ታሪክ ላካፍላችሁ ወደድኩ። አብራችሁኝ ቆዩ። በሰሜን ምስራቅ ፊላደልፊያ ጥቅጥቅ ባለ ጫካ ውስጥ በየካቲት 1957 በጭጋግ በተሸፈነ ጠዋት ከተማዋን ለበርካታ አስርት ዓመታት ጥያቄ የሚሆንባት ነገር ተፈጠረ። በካርቶን ውስጥ የተጠቀጠቀና የተተወ የልጅ አስክሬን በፎክስ ቼዝ ጫካ ውስጥ ተገኘ። ራቁቱን ነበር። ክፉኛ ተደብድቦ በካርቶን ውስጥ ጨምረውትም ነበር። ከ65 ለሚበልጡ ዓመታት ሳይፈታ የቆየ ድብቅ ሚስጥር። ልጁ የ4 ዓመት ልጅ የነበረ ሲሆን የተመጣጠነ ምግብ እጥረት አጋጥሞትና እንዲሁም ከባድ የስሜት ቀውስ ደርሶበት እንደነበር ያስታውቃል። ሰውነቱ በብርድ ልብስ ተጠቅልሎ የነበረ ሲሆን ጸጉሩም በስርዓት ተቆርጦ እንደነበር ያሳውቃል። ማንነቱን ለማወቅ ከፍተኛ ጥረት ቢደረግም በሳጥኑ ውስጥ ያለው ልጅ በሚል ስም ብቻ ይታወቅ ነበር። በተለያዩ ዓመታት በርካታ ሐሳቦች የየራሳቸው ጎራ ፈጥረው ብቅ ማለታቸው አልቀረም። አንዳንዶች ጉዲፈቻ ሳያገኝ ቀርቶ ነው ብለው ሲያምኑ፣ ሌሎች ደግሞ ገንዘብ አጣ የተቸገረች የሰራተኛ ልጅ እንደሆነ ይገምታሉ። ይሁን እንጂ ሁሉም ነገር መላመት ብቻ ሆኖ ቀረም። ከጡረታ የወጣ መርማሪ ጋር የተደረገ ቃለ ምልልስ እያንዳንዱን መንገድ፣ እያንዳንዱን እርምጃ፣ እያንዳንዱን ዱካን እንከተል ነበር። ይሁን እንጂ ወደ እውነት እንድንቀርብ የሚያደርገን ምንም ነገር የለም። አሳዳጊ ቤተሰብም ሆነ የሚንከባከበው ሰው የሌለው ይመስል ነበር። ከጡረታ የወጣ መርማሪ ጋር ከተደረገ ቃለ ምልልስ የተገኘ መረጃ ጉዳዩ ወደ ዘመናዊ የወንጀል ምርመራ ቤተ ሙከራዎችና የዲኤንኤ ትንተና መሳሪያዎች አመራ። በ2019 ወደ አንድ ምርታ ተደረሰ። ባለስልጣኖቹ የልጁን አስክሬን በቁፋሮ በማውጣት ዲኤንኤ እንዲመረመር አደረጉ። በዚህም ምክንያት የዘር ሐረግ ዘረመል ምርመራ ላይ አንድ የሩቅ ዘመድ ተገኘ። ይህ ልጅ ጥር 13 1953 የተወለደው ጆሴፍ አውግስጦስ ዛሬሊ እንደሆነ ታወቀ። የዮሴፍ ወላጆች ሜሪ ኤልዛቤት ፑሉንኬትና አውግስጦስ ጆን ዛሬሊ ሙተው ነበር። በሕይወት የተረፉት ወንድሞቹና እህቶቹ ማንነታቸው የማይታወቅ ከመሆኑም በላይ የሞቱበት ሁኔታ አሁንም ድረስ ሚስጥር ነው። ዮሴፍ 70 ዓመት ሊሞላው በቻለ ጊዜ በፊላደልፊያ አዲስ መቃብር ተሰራለትም። በመጨረሻም ከ7 አስርት ዓመታት በኋላ ስምና ማረፊያ ተሰጣው። የፎረንሲክ ባለሙያው ዮሴፍን ለይተን ብናውቅም ማን እንደገደለውና ለምን መልስ አላገኘም የሚለው ጥያቄ መልስ አልተገኘለትም አሉ። ጉዳዩ አሁንም መጨረሻ አላገኘም። መርማሪዎች ለዚህ መፈለጋቸውን ቀጥለዋል። የዮሴፍ ታሪክ ህይወታቸው አጭርና ታሪካቸው ያልተነገረውን ብዙ ልጆች የሚያስታውስ ነው። የሱ ጉዳይ በጄኔቲካዊ የዘር ሐረግ በመጠቀም ቀዝቃዛ የሆኑ ወንጀሎችን ለመፍታት አዲስ ጥረት እንዲያደርጉ አነሳስቷቸዋል። በሳይንስና በጥናት አማካኝነት እውነት ጥላና ዱካዋ ሳይቀር ሊወጣ ይችላል። ይሁን እንጂ ዮሴፍ አውግስጦስ ዛሬሊ ያለ እድሉ እንዲሞት ያደረገው ማን ነው? ዮሴፍ ታሪክ አብቅቶ ሊሆን ይችላል። መልሱን ለማግኘት የሚደረገው ፍለጋ ግን ቀጥሏል ይላሉ ጋዜጦቹ። ዘላቂው ሚስጥር ዮሴፍን ለይቶ ማወቅ፣ በሳጥን ውስጥ ያለውን ልጅ ሚስጥር መፍታት እንቆቅልሽ ሆኖ ቀረ። ባለስልጣናት እንዴት እንደሞተ ወይም እንደገደለው አሁንም አያውቁም። ጊዜ ማለፉ ስራውን ከባድ ያደርገዋል። ዮሴፍ ወላጆች ሁለቱም ሞተዋል። እናም ለ7 አስርት ዓመታት ያህል ከመያዝ በመሸሽ ወንጀለኛውም የመሞቱ እድል ሰፊ ነው። ነገር ግን ጉዳዩ አሁንም አሳሳቢ ነው እና መርማሪዎች የዮሴፍን ያውን ወንድሞች እህቶችና የፊላደልፊያ ከተማ እውነትን እንድትሰማ ተስፋ ያደርጋሉ። የፊላደልፊያ ፖሊስ የግድያ ክፍል መሪ የሆኑት ካፒቴን ጄሰን ስሚዝ 2022 ባለስልጣናት ልጁ ከታወቀ በኋላ አንዳች ዱካ እንደሚጠባበቁ ተናግረዋል። ስሚዝ በሰባዎቹ አጋማሽ ምናልባትም በ80ዎቹ እድሜ አጋማሽ ላይ የሚገኛንን ልጅ የሚያስታውስ ሰው እንዳለ ተስፋ አድርጋለሁ ብለዋል። ይሁን እንጂ የሚያይ ሰው ይኖር ነበር። ምናልባት ወደፊት ያልተደረሰ ሌላ የቤተሰብ አባል፣ ምናልባትም ልጁን ያየ ጎረቤት ሊኖር ይችላል። በዚያ ቤተሰብ ውስጥ የሚያጋ
የሚያጋጥመውን ማንኛውም ነገር ያስታውሳል። የሆነው ተስፋ የምለው እንደዚህ ነው ይላልም። ክቡራን የቻናሌ ቤተሰቦች እነዚህና ሌሎች አስገራሚ የዓለማችን እውነታዎችን፣ የሰዎችን ጀብዱ፣ አንዳንድ አስገራሚ የወንጀል ታሪኮችን፣ ሊያነቃቁ የሚችሉ የሳይኮሎጂ ምርምር ግኝቶችን የምትፈልጉ ከሆነ ድጋሜ እንድንገናኝ ቻናሌን ሰብስክራይብ እና ላይክ በማድረግ አብራችሁኝ ሁኑ።